ተራ ሰው መሆን ይበቃል። በውስጥ የተደበቀውን እሳት አውጣው። በየቀኑ የምትነቃው ለምንድን ነው? በጧት የምትነሳው ምንን ተስፋ አድርገህ ነው? በቃ ለመኖር ብቻ ወይስ የሆነ የሚጎልህ ነገር እንዳለ ይሰማል? ብዙዎቻችን ህይወት የምትመራን እንጂ እኛ ህይወትን የምንመራት አይመስለንም። ግን አንድ እውነት ልንገርህ፣ አሁን ካለበት በላይ የመሆን አቅምና ችሎታ በውስጥ ተቀብሯል። ዛሬ ያንን ጥበብና ድብቅ አቅም የምንፈልግበትና ራሳችንን የምንፈትሽበት ቀን ነው። ሰላም ውድ ቤተሰቦች፣ ይህ ቻናል የተለያዩ ማህበራዊ፣ ስነልቦናዊና ስኬታማ ለመሆን የሚያግዙ ተግባራዊ ምክር ሀሳቦች እንዲሁም አነቃቂ መልእክቶችን የምናቀርብበት ነው። እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮዎችን ፈልጋችሁ ዩቲዩብ ላይ የምትመጡ ከሆነ ሰብስክራይብ በማድረግ በየጊዜው የምንለቃቸውን አዳዲስ ቪዲዮዎች ማግኘት ትችላላችሁ። ሁሉም ሰው የራሱ የሆነ መክሊትና ልዩ ተሰጥኦ አለው። ነገር ግን ብዙ ሰው ይህን ልዩ ተሰጥኦ ለይቶ ባለማወቁና ራሱ ለዛ ዓላማ ባለማዘጋጀቱ ምንም ነገር ሳይጠቀምበት ያልፋል። ወዳጄ፣ በዙሪያ ያለው ሁኔታ አትችልም፣ አትለወጥም፣ አገር ሰላም አይደለም፣ ጊዜው ገና ነው ወዘተ እያለ በውስጥ ያለውን አቅም ሳትጠቀምበትና ራስን ሳታውቅ ኖረ ይሆናል። እስኪ ራስን ጠይቀው። በአንድ ወቅት በአንድ ተራራ ላይ የንስር እንቁላል በዶሮች ጎጆ ውስጥ ተቀላቅሎ ይፈለፈላል። ይህ ንስርም ከዶሮቹ ጋር አደገ። እንደ ዶሮ መሬት መጫርን፣ እንደ ዶሮ ጥሬ መቃረምና እንደ ዶሮ ጥቂት ሜትሮችን ብቻ መብረርን እየተማረ ኖረ። ከዕለታት አንድ ቀን ሰማይ ላይ የሚወርድ የሚወጣ አንድ ታላቅ ወፍ አየ። እሱም ያ ወፍ ምንድን ነው ብሎ ጠየቀ። ዶሮችም እሱማ የጥንካሬ ምልክት የሆነው ንስር ነው፣ እኛ ግን ዶሮች ነን አሉት። ያ ንስርም በሰማውና በዙሪያው ባሉት ዶሮች ምክንያት ራሱ እንደ ዶሮ እያሰበ ሞተ ይባላል። ዛሬም በብዙዎቻችን ዘንድ ያለው ችግር ይሄ ነው። ውስጥ ንስር ሆኖ ሳለ ነገር ግን በዙሪያ ባሉና አትችልም ብለው በነገሩ ሰነፍ ሰዎች ምክንያት ራስ እንደ ዶሮ እያሰብ ትሞታለህ። ከዚህ የሚብሰው ግን አንተም ይህን ነገር እውነት ነው ብለህ አምነህ መቀበል ነው። አንድን ነገር ምንም ይሁን ምን ሳትሞክረው ስጦታ አይደለም፣ ይህ ነገር ላይ አይሆንም ወዘተ እያልህ ሰበብ ትደረድራለህ። የተደበቀው ማንነትህ በምቾት ውስጥ አይገኝም። ይልቁንም እንደ እሳት በወርቅ መፈተን አለበት። ከመጠን በላይ ሶሻል ሚዲያ ላይ ማሳለፍ፣ ነገ እሰራዋለሁ ማለት፣ ይህ ሲሟላልህ እጀምራለሁ ማለቱን ትተህ አሁኑኑ ባለህ ነገር መጀመር አለብህ። ይህን ስል ታዲያ አሁን ምን ላድርግ ብለህ ትጠይቀኝ ይሆናል። ቀጥዬ የሚዘረዝርልን 3 ነገሮች መተግበር ከቻል በእርግጠኝነት በሕይወትህ ትልቅ ለውጥ ታያለህ። አንደኛ፣ አካባቢህን ቀይር። አካባቢህን ቀይር ስል የምትኖርበትን ሰፈር ተውጣ ወይም አገር ልቀቅ ማለት አይደለም። ይልቁንም ከአንተ ዓላማ ጋር አብረው የማይሄዱና ለአንተ ኔጌቲቭ አመለካከት ካላቸው ሰዎች ራቅ። እንዲሁም በዙሪያ ያሉ ሰዎች ከአንተ ዓላማ ጋር አንድ አይነት መሆን አለባቸው ማለቴ ነው። ይህ ካልሆነ ግን ልክ እንደ ንስሩ አንተን በዶሮች ተከብህና እንደ ዶሮች ኑረህ መሞትህ ነው። ሁለተኛ፣ ፍርሃትን ተጋፈጠው። ፍርሃት የሚመጣው አንድ ነገር ካለመሞከርና ባይሳካስ ብሎ ከመፍራት ነው። ነገር ግን ማንኛውም ነገር ቀላል የሚሆነውና የሚመቸው ከተጀመረ በኋላ ነው። ስለዚህ አጉል ፍርሃትን አስወግደህ መጀመሪያ የምትፈልገውን ነገር ጀምር። ከዛ በኋላ ነው ነገሮች ሁሉ የተሳከሉና መስመራቸውን እያዙ የሚመጡት። ሳትጀምረው ስትፈራው የነበረው ነገር ስትሰራው ግን ደስታና እርካታ የሚሰጥ ከሆነ የተደበቀው ማንነትን አግኝተዋል ማለት ነው። ሶስተኛ፣ የ1% ህግን ተጠቀም። ታዋቂው የአሜሪካ ጸሐፊ ጄምስ ክሊር አቶሚክ ሃቢትስ በሚለው መጽሐፉ በቀን በ1% ብቻ ብትሻሻል በዓመት 37 እጥፍ አሁን ካለበት ደረጃ የተሻለ እንደምትሆን ያሳያል። ስለዚህ አሁን ባለበት ሙያና የሥራ ዘርፍ እንዲሁም ማንኛውም አገልግሎት በየቀኑ ትንንሽ ቀላል ለውጦችን ብታሻሽል በዓመት ትልቅ ደረጃና ምናልባትም ካሰበው በላይ መሆን ትችላለህ ማለት ነው። ስኬት የሚጀምረው ከኪስ ወይም ከሆነ ቁስ አካል ሳይሆን ከአእምሮ፣ ከአስተሳሰብና ከአመለካከት ነው። አእምሮህን በመልካም ጥበብና በሚጠቅሙ ነገሮች ካልገነባኸው ዓለም በቆሻሻና በማይጠቅሙ ሐሳቦች ትሞላዋለች። ጥበብ ማለት መረጃ ወይም እውቀት ማከማቸት አይደለም። ጥበብ ማለት ያለበት ሁኔታ በትክክለኛው መነጽር ማየትና ራስን ማወቅ መቻል ነው። ዛሬ አንድ ሥራ እሰጥሃለሁ። ከመተኛትህ በፊት 10 ደቂቃ ብቻ ስልክን አጥፋና ራስህ እንዲህ ብለህ ጠይቅ። እኔ ለዚህ ዓለም ምን አይነት ትርፍ ነኝ? ምን አድርጌያለሁ? ምንስ መስራት አለብኝ ብለህ ራስን ጠይቅ። ጥያቄ ያለኔም በኮመንት ጻፍልኝ፣ አነበዋለሁ። ይህ ቪዲዮ ለመግቢያ ያህል ነው። በቀጣይ ሰፋ ባሉ ቪዲዮዎች እንመለሳለን። ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰናይ ቆይታ ይሁንላችሁ። ይህ ሰናይ ዊዝደም ነው።